ለወትሮ የምናኝከው ማስቲካ አፍ ውስጥ የሚገኙና ከካንሰር ጋር ተያያዥነት ያላቸው ኢንፌክሽኖችን ለመከላከል በሚደረገው ጥረት ውስጥ ትልቅ ሚና ሊኖረው ይችላል ብለዋል ተመራማሪዎች። ተመራማሪዎቹ በላብራቶሪ ሙከራዎች የሰዎች ፓፒሎማ ቫይረስን እስከ 93 በመቶ መቀነስ የሚችልና ከራስና አንገት ካንሰር ጋር ተያያዥነት ያላቸውን 2 ጎጂ ባክቴሪያዎች ሙሉ በሙሉ ማጥፋት የሚችል ልዩ ማስቲካ አዘጋጅተናል ብለዋል። ይህ አዲስ ማስቲካ በአፍ ውስጥ ጤናማ ሚዛን እንዲጠበቅ የሚረዱ ጠቃሚ ባክቴሪያዎችን ሳያጠፋ በሽታ አምጪ ባክቴሪያዎችን ብቻ ነጥሎ ለማጥፋት ታስቦ የተሰራ ነው። ብዙ አይነት ህክምናዎች ጠቃሚ የአፍ ውስጥ ባክቴሪያዎችን መጠን በማዛባት ሌሎች የጤና ችግሮችን እንደሚያስከትሉ የጠቆመው ጥናት አዲሱ ማስቲካ ከእንደዚህ አይነት ችግሮች የጸዳ መሆኑን አመላክቷል። ፓፒሎማ ቫይረስ በዓለም አቀፍ ደረጃ ከሚታወቁ እጅግ የተለመዱ የቫይረስ ኢንፌክሽኖች አንዱ ሲሆን የተወሰኑ ከፍተኛ ስጋት ያላቸው የቫይረሱ አይነቶች የአፍ፣ የጉሮሮና የማህፀን በር ካንሰር ጋር የተያያዙ ናቸው። ይህ ማስቲካ አሁንም በጥናት ላይ ያለ ሲሆን የመጀመሪያዎቹ ግኝቶች የአፍ ውስጥ ኢንፌክሽንን ለመቀነስና የወደፊት የካንሰር መከላከያ ስልቶችን ለመደገፍ ዝቅተኛ ዋጋ ያለውና በቀላሉ ሊገኝ የሚችል አማራጭ ሊሆን እንደሚችል ያሳያሉ። እናም ማስቲካ ኝኩ ብለው ዶክተሮች የሚያዙበት ጊዜ ሩቅ አይሆንም።